አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የአያቴ እንደማን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ፣ ደህና ነኝ። ዛሬ ብቅ ብዬላችኋለሁ ኢንሻአላህ። የዛሬው ደግሞ በጣም የሚያሳዝነው ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት ኢንሻአላህ። ይሄንን ቪዲዮ የምታዩ ቤተሰቦች በሙሉ ላይክ እያደረጋችሁ ሼር እያደረጋችሁ እባካችሁን እስጥሩኝ። የዛሬው ደግሞ በጣም የሚያሳዝን ነው። እናታችን ዝጋ ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። ታስታውቃችኋለሁ። ችግሩስ ምንድነው የሚለውን ደግሞ ሁላችሁም እያያችሁ እያዘናችሁም እንግዲህ ያለውን ደግሞ እሷ ታስረዳችኋለች። እኔ ግን በአላህ ብዬ ለምኛችኋለሁ ይሄንን ቪዲዮዬን በቲክቶክም በሁሉም እየቆራረጣችሁ ለመልካም ሰሪዎች አድርሱልኝ እላለሁኝ። እንግዲህ እናታችን ስማችሁን እያስተዋወቀች ኢንሻአላህ ያለውን ደግሞ እስኪ ምን ደርሶባት ነው ወደ እናንተ ወደ ሶሻል ሚዲያ የመጣሁት የሚለውን ደግሞ በስርዓት ትነግራችኋለች። እናንተም ላይክ እያደረጋችሁ ይሄንን ቪዲዮ ሼር እያደረጋችሁ ተባበሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ስሜ ከንዚ መሐመድ ያረብ እባላለሁ። ሳውዲ 6 ዓመት ሰርቼ ኦሮሚያ ክልል በሚባለው እየኖርኩ ተፈናቅዬ ወደ ኮምቦልቻ ተገደድኩ። ለመምጣት እቃም ሆነ አልባሳትም ሽጬ ተገደድኩኝ። 2 ዓመት የተሳድጄ አየር መንገድ ኮምቦልቻ በሚባለው አየር መንገድ ውስጥ ደረቅ ወደብ በሚባለው ድንኳን እኖራለሁ። ወንድሞቼ፣ እህቶቼ፣ ልጆቼ አሁን በሽታ ሱካርም ኩላሊት ቁስለቴ ደም ግፊት አጋጠመኝ። የ9 ወር ልጅ ይዤ እየተንገላታሁ እያመመኝም እየራበኝም በዚህ ሰዓት የሚደርሰው ወገን ነውና እርዱኝ እባካችሁ፣ እርዱኝ ድረሱልኝ። ለወገን ደራሹ ወገን ነው። አሁን ላይ ሰርቼም አልገባ ወጥቼም አልገባ የሱካር ተጠቅሜያለሁ። ሸራ ውስጥ ነው የምኖረው። ወደ አስፋልት ተወጣችን የ9 ዓመት ህፃን ምን እንደሚያጋጥማት እናንተም አይታችሁ ተመልከቱ። እርዱኝ ወገኖቼ፣ ድረሱልኝ። እንዲህ አድርጌ ነው ማስተላለፍ። ስሙኝ፣ እርዱኝ፣ ተቀበሉኝ፣ እርዱኝ። ባላችሁ የሌላችሁ በዱዓ እርዱኝ። እና ውድ ተመልካቾቼ እንግዲህ የምትለውን ሰምታችኋል። እቺ እናታችንም እህታችንም ልትሆን ትችላለች። ቤተሰብ በቃ ወልደን የሚያየነው አለ፣ የእናትም ስሜት አለ፣ የችግርም የሁላችንም መቼም አላህ የጻፈልንን እናንተ ሁላችሁም አላችሁና ይቺ ደግሞ እናታችን ሳዑዲ አረቢያ ለ6 ዓመታት ቆይታ ከዛ ደግሞ አዲስ አበባ ሸገር የሚባለው ቤት ሰርታ ደመቅ ብላ እየኖረች እያለ ይኸው በአማራነቷ ደግሞ ቤቷ ፈርሶባት ተፈናቅላ ኮምቦልቻ ሸራ ወጥረው እየኖሩ ነው ያሉት። አሁን ደግሞ ያም ደግሞ ሳይገርም አሁን ደግሞ በጤንነቷ በጣም እየተቸገረች ነው። ደም ግፊት አለ፣ ሱካር አለ፣ ኩላሊት አለ። የ9 ወር ህፃን በሷ ላይ ነው ያለችው። ይሄ ሁሉ እንግዲህ በአማራነቷ ብቻ ነው ይሄ ሁሉ የመጣው ማለት ነው። ያለ ነው ሁሉም ላይ ያለ ነው። ነገር ግን አሁን ላይ ደግሞ ያማል። እንደዚህ በቃ ምንም በቃ በአማራነታችን እንደዚህ ተፈናቅለን ቤቴ ብላ ሰርታ ይሄን ያህል ዓመት ሰርታ ግራ በቤቷ እየኖረች ልጆቿን ይዛ እየኖረች እያለ አሁን ደግሞ ሚዲያ ላይ መታለች። የሚዲያ ድምቀት ወይም ለእንደዚህ ምናምን አይደለም። እርዷ ተባካችሁ። እናታችን ይሄን ያህል ዓመት ሰርታ አሁን ደግሞ ቤቷ እንደዚህ ሆኖ አሁን ላይ ደግሞ ሸራ ወጥረው ኮምቦልቻ ላይ እየኖሩ ነውና ይሄንን አጋጣሚ እናንተም በኸይር ስራ ተጠቀሙበት እላለሁ። እናታችን እንግዲህ ላጋጠመው ከልብ እንትን እያዘን ይሄንን ግን መርዳት ከፈለጋችሁ አካውንት አለ፣ አካውንት አስቀምጣለሁ ኢንሻአላህ እርዱላለ። ይሄ የሐኪም ቤት መረጃ ነው። ኢንሻአላህ ስክሪኑ ላይ አስቀምጥላችኋለሁ። የሐኪም ቤት መረጃው ነው ኢንሻአላህ። ፎቶዋም ይሄው ነው። ለስርዓት ፎቶ አንስቼ ምናምን ነገር ስክሪኑ ላይ አስቀምጣለሁ። መርዳት ከፈለጋችሁ ከትልቅ ከትንሽ እናንተ መርዳት ባትችሉ ደግሞ ለሌሎቹ ሸር እያደረጋችሁ ተባበሩ እንላለን ኢንሻአላህ። እስኪ እኔ ደግሞ አንዳንድ ጥያቄዎችን መጠይቃት አለ። እናንተም እስኪ ተከታተሉ ኢንሻአላህ። ከ6 ዓመት ቆይታ በኋላ እዚሁ ሸገር ስትኖሪ ስንት ዓመት ኖረሽበታል በቤትሽ ውስጥ? 11 ዓመት። ሐውለ ወላ ቁወተ ኢላ ቢላህ ላዚም 11 ዓመት ቤቴ ብላ እየኖረች እያለ ከዛ በኋላ ነው ቤቱ ከነ ሁሉም ነገሩ ነው ያጣችው። ገባችሁ? ቤት ሊፈርስ ነው ምናምን ተብሎ ቦታውን ብቻ አይደለም የተወቹ አጥሩ ሁሉ በሩ፣ ቆርቆሮ፣ የቤት ዕቃ ምናምን ይሄ ሁሉ ሊፈርስ ነው ተዘጋጁ ሳይባሉ ነው የፈረሰውና ምንም ያነሳችው ነገር የለ። 11 ዓመት ደግሞ የኖራችሁ ቤት ቀርቶ አይደለም 5 ሰንቲም ያወጣችሁበት ህመም አለው ማለት ነው። ስለዚህ ይሄ ደግሞ ሲሆን ተነግራችሁ ነበር ቤቱ ይፈርሳል ወይም ልቀቁ ተብላችሁ ተነግራችሁ ነበረ? አልተነገረንም።
አው ዝም ብሎ ነው መጥቶ አማራ ውጡ አሉ ወጣ። በቃ ይኸው እንደዚሁ እንደምትለው ነው። 11 ዓመት ኖራ ውጡ ልቀቁ ተብለው ቤታቸው ተወርሶ ቦታቸው ተወርሶ አሁን ላይ ደግሞ ሸራ ወጥረው እየኖሩ ለመንግስትም ደግሞ እባካችሁ እርዱ ተብሎ ወደ መንግስት ሲባል መንግስት ደግሞ አላቃችሁም ብሎ መልስ ሰጥቷል። እባካችሁንስ እርዷቸው በቃ ለአላህ ስትሉ በቃ ይቺ እናታችን ብቻ አይደለችም፣ ብዙ የተቸገረ አለ። ወደ 200 ምናምን ነው አንድ እንትን ውስጥ ያለው ኢንሻአላህ። እሱንም አላህ ከፈቀደ ሂጅ ዘይሪያቸው አስተላልፍላችኋለሁ ምን እንደሚሉ ማለት ነው። ይቺ እናታችን ግን ታማሚ ናት። የሐኪም ቤት ውጤቱንም እዚህ ጋር እያሳየኋችሁ ነው ኢንሻአላህ። ስክሪን አድርጌ አስቀምጥላችኋለሁ። እባካችሁ ራት አካውንት ቁጥሩ ከንዚ መሐመድ ነው እንትን የሚለው አካውንት 1072 49 85 68 1 ስልክ ቁጥር 0924 50 76 58 ደውላችሁ እንደዚህ ማጽናናትም ሆነ ለዱዓም ከፈለጋችሁ ስልክ ቁጥሯ ይሄ ነው። ስልክ ቁጥሯንም አካውንቷንም እዚሁ ላይ አስቀምጣለሁ። እቺ እናታችንን ግን ይኸው እያያችኋት ነው። ስብር ብላ እናት ሲሰበር እናት ማልቀስ እናት በዚህ እድሜ ሚዲያ ላይ ወጥቶ እርዱ ልጆቼ ማለት ቀላል ነገር አይደለም። ህመም አለው። ህመሙን ግን ተቋቁማ ነው እዚህኛ ጋር የመጣችሁና እባካችሁን ስርዷት እላለሁኝ። አንቺ ምስኪን የቀረ ነገር ካለሽ ለልጆችሽ አስተላልፊላቸው ኢንሻአላህ። አዎ ልጆቼ ድረሱልኝ። ልጆቼ አስፋልት ከመውደቅ በፊትና ይከብዳል። አንሱኝ ልጆቼ፣ ወገኖቼም ልጆቼም አባቶቼም ወንድሞቼም አላችሁ እርዱኝ። በዱዓችሁም ባላችሁም እርዱኝ። ከመከራ አውጡኝ፣ ድረሱልኝ። እናንተ ታልደረሳችሁልኝ ማንም አይችልም። ድረሱልኝ፣ እርዱኝ ነው የምለው። በዚህ በህቴ ላይ ተባበሩኝ ወገኖቼ። የማስቀምጠው ይሄን ብቻ ነው። ከጧት ለፍቻለሁ። አሁን ለቤትም አጥቻለሁ፣ ጤናም አጥቻለሁ። እርዱኝ፣ ድረሱልኝ ነው የምለው። በቃ አያችሁ አይደለ? ህመሙ ያማል። ሀቂቃ ህመም ያማል። የኛ ህመም በጣም ያማል። ይሄን አይታችሁ እንዳታልፉ ነው የሚለው። በቃ መልካምነታችሁን አሳዩ። በቃ እኔ እስካሁን እርዳታ ጠይቂያችሁ አላውቅም። ሀቂቃ ነው የምላችሁ። እኔ እርዳታ ጠይቄ አላውቅም። ነገር ግን አሁን ላይ እርዳታ መጥቻለሁኝ። እናቱና እዚህ ሶሻል ሚዲያ ላይ ስትመጣ በጣም ያማል። ሁሉ ነገራችሁን የለፋችሁበትን እኛ አንድ ብርጭቆ እናቴ አላህ ይራህማት አንድ ብርጭቆ ሰብሬ ሸሽጌ አውቃለሁ። እናቴ የልጅ ደም ናት ነው የምትለው ማለት ነው። ደማችን ናት አንዲትም ትሁን የኛ ደም ናትና አሁን ላይ ጉልበትን ልንገዛው አልችልም። እውቀትን በማየት በማንበብ ልናገኘው እንችላለን። ጉልበታችንን በምንም አናገኘውም። ጤንነታችንን እንደዛው። ስለዚህ ይህች እናታችን እዚህ መታ የምታለቅሰው ስሜቷም ቸግሯትም ነው እንጂ ለሚዲያ ልታዳምቅ አይደለም። እባካችሁንስ በቃ እርዷት። እኔ ለአላህ ስትሉ ብዬ ነው የማስገድዳችሁ። እስኪ ከኋላም አለች ኢንሻአላህ በቪዲዮ አትገባም፣ ግን በድምጽ እሺ የምታስተላልፈውም አለ። እስኪ ዘራ እድሉ ልስጥሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእህታችን ደንበኞች ወንድሞቿ፣ ያው እንግዲህ እኛም እንግዲህ መቼም ሰው ሳይቸግረው ሰው ፊት አይቀርብም። ቸግሯት ነው እህታችን እናታችን ናት። ያው እኔም ደግሞ ያው ብዙ ሚዲያ ስለማልወጣ እሷን አስቸግሬ ነው እና ምን ብላችኋችሁ ይሄ ኸይር ስራ ተጠቀሙበት ነው ማለት ላላህ ብላችሁ ነይታችሁ ይሄን አጋጣሚ ተጠቀሙበት። አላህ ጀዛመንታችሁን ይክፈላችሁ። ያላችሁ የተቻላችሁ ምክር እርዷት፣ ያለላችሁ ደግሞ ዱዓ አድርጉለት። በዱዓ እርዷት። ዱዓ ትልቅ ነገር ነውና በዱዓ አገዟት ነው የምለው። ሰላም አለይኩም ወራህመቱላህ። አዎ በቃ ይሄን ይመስላል። ያው ካሜራም እንትን ስለ አስገድቼ ነው ያስገባዋት። እሷም ያው ፈቃደኛ ናት። ስትገባ ችግር ነው ያስወጣትና እርዷት ኢንሻአላህ። ማታ ደግሞ ቲክቶክ ላይ እገባለሁ። በቲክቶክ ደግሞ እየመጣችሁ ደግሞ እስኪ መጠየቅም ያላችሁበት መርዳትም ከፈለጋችሁ አካውንትም ብዙ ያስቀምጣለሁ። ማታም እንደዚሁ አካውንት ይዘን እንመጣለን። ተባበሩ እንላለን። ጀዛከላሁ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።